ፖርሴቲ ነው የሚሆነው። ክዳን ይደረግለታል። በዚህ ትንሽ ሁለቱ ቱቦ ይደረጋል። ይሄ እንዳለ ይለብሳል ማለት ነው። እና ከዚህ ጀምርና ስራው እነዚህ አፈሮቹ በትክክል ይመለሳሉ፣ ይስተካከላሉ ወደዛ። ሌላ ነገር የለውም። ቱቦ ከበራ የለበትም። ይሄ ቆሻሻው እንዳለ ከወጣ በኋላ ክዳን ይደረግለታል ማለት ነው። ከወጣ በኋላ ተመልከት እንደዚህ ከወጣ በኋላ ይሄን ግንባታ ተካሂዶ በደንብ ደንበኛ ፖርሴት ይደረጋል። ከዛ እስከ ትምህርት ቤቱ በር ላይ ከዛ እስከዚህ ድረስ 15 ሜትር ይሆናል። 15 ሜትር ነው የሚሆነው እና ይሄ ያው ቱቦ ነው የሚከፈለው። እዛ ጋር መሀል ላይ ልጁ ጋር ወይ እዛ አካፋ የሚያወጣው ጋር አንድ ፖርሴት መኖር አለበት ብለን እንገምታለን። ምክንያቱም በሚዘጋበት ጊዜ አንዳንድ ቦታ ላይ በሚዘጋበት ጊዜ በብረት በምን እንትን ብሎ ለማውጣት እንዲመች አንድ ፖርሴት እዛ ጋር ይደረጋል።